ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ኢድ ሙባረክ ብያለሁ። ዛሬ በጣም አሳዝኖኛል፣ በጣም አስገርሞኛል። በጣም ካሳዘኔ ልጀምር። ነጻነት ወርቅነህ አሁንም እንደ አዲስ እየተነሳ ነው። ምክንያቱም እየተነሳ ነው ያልኳችሁ የገዛ ቤተሰቦቹ እህቱና ወንድሙ ሌላ አጀንዳ ይዘው መጥተዋሉ። እና ደግሞ ትዕግስትም ጥሩ ነው። አንዳንዴ ትዕግስት ሲኖራችሁም ጥሩ ነው። ቢያንስ ይሄ ልጅ ገና ወሩ 2 ወር ከዚህ እንኳን የዘለለ አይመስለኝም። ቢያንስ 6 ወር አልሆነውም፣ አመት አልሆነውም። ግን ሁል ጊዜ አንድን ሰው ማንሳት አይከብድም? ይከብዳል። እውነት ለመናገር ይከብዳል። ይሄ ልጅ እንኳን አርፎ እንኳን መተኛት አልቻለም። ሲቀጥል ደግሞ ማለት ነው እህት ሚሚ የኔ ውድ መጀመሪያ ላይ ሰው ሲንጫጫ ላ ብለሽ የሰውን አፍ አዘጋሽ። አሁን ደግሞ ምን ጎሎብሽ ነው አንቺ ብድግ ብለሽ ይሄ አይደለም ይሄ እንዲህ ነው ይሄን። አሁን እኮ እሱን አናገኘው፣ መልሰን አናገኘው። ብናገኘው ኖሮ እርግጥ ሚስት የሚደረግ ነገር ቢኖር ተደርጎ ይመለስ ነበር፣ ግን አይመለስም። ስለዚህ ያለው አማራጭ ደግሞ ቢያንስ ልጆቹን ቀርባችሁ ልጆቹን ማሳደግ። እሷንም እንግዲህ በድለም ከሆነ ቡቱቱንና መጽሐፍን ይዘህ ሂድ ብለዋለች። ታዲያ ካለችው የት ነበርሽ እስካሁን? ከመሞቱ በፊት የት ነበርሽ? አሁን ሲሞት እንዲያለች እኮ ይሄ ምን አልቧልታ ነው? ትርፉ አልቧልታ ነው። ነገሩ የባል ዘመዶች እኮ በጣም ከባድ ናቸው። እውነት ለመናገር ተረቱ ራሱ ይላል የባል ዘመድ አይኑ ባመድ ይባላል። እኔ አይደለሁም ያልኩት ተረቱ ነው ያለው። እና ስለዚህ አሁን ላይ ተነስተሽ ያዙን ልቀቁኝ ማለቱ እኔ አይታየኝም። እውነት ለመናገር በወቅቱ ላይ ጥፋተኛ አይደለችም ብለሽ አንቺ እስከሆንሽ ድረስ ሁሉን ነገር እንዲደረግለት አሁን እርዳታ አንፈልግም፣ እርዳታ መሆኑን አላወቅንም እና ምን መስሎሽ ነው? ተዋት፣ ተቸግራለች፣ እንርዳት፣ ልጁን እናሳድግ አላልሽም በራስሽ አንደበት? አሁን ደግሞ ምን ተፈጠረ? እርግጥ እኔ የተፈጠረውን አላቅምም ማወቅምም አልፈለግም። ግን አንዳንዴ ልጆች አሉ፣ ልጆች የአባት ዘመድ ይፈልጋሉ። አባታቸውን በማጣታቸው ሊጎዱም ተጎድተውም አልተጎዱም ይሆን ይሄንን እሱ ነው የሚያውቀው። ስለዚህ አሁን ላይ ተስማምታችሁ ቢያንስ ወንድምሽን የምታስደስችው ልጆቹን ስትንከባከቢ ልጆቹን ስታቀርቢ ነው እንጂ አሁን እኮ ልጆቹም የባሰ እንዲርቁሽ አደረግሽ። እና ደግሞ ሚስቱ ታማ ሐኪም ቤት ነው ያለችው። የነጻነት ወርቅነህ ሚስት በጣም ታማ ሐኪም ቤት ነው ያለችው። ስለዚህ ባጭሩ አሁን ያለው አማራጭ ተስማምተው መኖር ነው። እሷንም አይዞሽ። ያው እንግዲህ ጥፋት ይኖራል። የሰው ልጅ እንኳን ርቀት በርቀት አይደለም ቅርብ ለቅርብም ሆኖ አሁን ሰዓት ላይ ከባድ ነው። አብሶ ኑሮ መግፋት ራሱ ማሰብ ራሱ ከባድ ነው፣ ስለ ኑሮ ማለት ነው። ስትራራቂ ችግሮች ይፈጠራሉ። አለመታመን ይመጣል፣ አለመግባባት፣ በአማርኛ አለመረዳዳት ይመጣል። ይሄ እርግጥ ትክክል ነው። በዛ አካያ ወይ ያልተስማሙበት ነገር ኖሮ ከሆነ ቡቱቱንና መጽሐፍን ይዘህ ሂድ ያለችው። ይሄንንም እኮ በሷ ሳይድ ሆነን ብናወራ፣ በሷ ሳይድ ሆነሽ ደግሞ እኔም ሴት ነኝ ነገ ምን ይደርስብኛል ብለሽ ብታስቢ ጥሩ ነው። እና እኔ ይሄንን ነው የምላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁን ብዝት ይበልልኝ። እና እባካችሁ የሰው ስም አላግባብ አታንሱ። እኔ የሰው ስም ማንሳት ጥሩ አይደለም። እና ባይ ሼር፣ ላይክ፣ ሰብስክራይብ ያው የተለመደ ትብብራችሁ አይለየን ማለት ነው። መልካሙን ሁሉ ተመኘው ባይ